ጠቃሚ የሆነ ቤዚክ የአይብሮ ለጀማሪ ሜካፕ አርቲስቶች በጣም የሆነ ቤዚክ አሰራር ነው የማሳያችሁ ማለት ነው። በመጀመሪያ ልካችሁ ስኩዌር ሉክ ነው። ስኩዌር ሉክ እኩል መሀል ላይ እንደዚህ ለሁለት አጥፉትና ሰሩለታል። ከዛ በግራም በቀኝም ቦክሶች ቆጥራችሁ ማለት ነው እንደዚህ 7 ፖይንቶችን ታስቀምጣላችሁ ማለት ነው። ከሴንተሩ እኩል ነው። በግራም በቀኝም ስትገቡ ያለው ርቀት እኩል መሆን አለበት። ከዛ እነዚህ 7 ፖይንቶችን ታስቀምጣላችሁ። ፖይንቶቹ 1 ቁጥር 2 ቁጥር እና 3 ቁጥር አንድ አይነት ላይ ነው መሆን ያለባቸው። 4 5 እና 6 አንድ አይነት ላይ መሆን አለባቸው። 7 ቁጥር ሃይስት ፒክ ላይ ነው ያለው ማለት ነው። ከዛ እንደዚህ ከስር ጀምረን ዶቶቹን እናገናኛለን ማለት ነው። በመቀጠል የላይኛውን ዶቶች እንደዚህ ገጥመን የአይብሮ ሼፕ አለን ማለት ነው። ይህንን ስቴፕ ራሱ በግራ በኩል እኩል ርቀት ላይ ከሴንተሩ ገባ ብለን እነዚህን 7 ዶቶች እኩል ቦክስ እየቆጠርን ማለት ነው። ከመጀመሪያው እኩል አንድ አይነት እናስቀምጣለን ማለት ነው። እኩል ስላችሁ 1 ቁጥር 2 ቁጥር የተቀመጠበት አቀማመጥ በግራ በቀኝ ድጋሚ በግራ እንጠቅመዋለን ማለት ነው። እንደዛው 7 ቁጥርም ያለበት ቦታ ላይ እኩል አይነት ቦታ ላይ በቀኝ የሰራ ነው በግራ እየደገምን ማለት ነው። ይህንን ስቴፕ በጣም ብዙ ጊዜ እጃችን እስኪደክምን እንደጋግመዋለን ማለት ነው። ቀጣይ ስቴፕ ምን ይሆናል? ራሱን አሁን የሰራችሁትን አይነት ሼፕ ተሰሩና መሀል ላይ የሚገኙትን 4ቱን ዶቶች ወይም ደግሞ እነዚህ አንግል የሰሩትን ወደ ከርቭ እንቀይራለን ማለት ነው። እንደዚህ ዶት 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 እያደረጋችሁ ከዛ በኋላ የመጀመሪያው ቁጥሮቹን አንግሎቹን እንደዚህ በላጲስ እናጠፋለን ማለት ነው። አጥፍተን ወደ ከርቭ የቀየር ነው። እንደዚህ ስናደንቅ ወደ አይብሮ ሼፕ እየመጣልን ነው ማለት ነው። ድሮይንጉ በግራም በኩል እንደዚሁ ራሱን እንደግመዋለን ማለት ነው። እነዚህን 2 ስቴፖች ስኩዌር ሉክ ላይ በጣም ብዙ ጊዜ ከደጋገማችሁ በኋላ ወደ ልሙጥ ሉክ ትገባላችሁ። አሁንም ልሙጥ ሉኩ እንደዚህ እኩል ጥፍ ታደርጉታላችሁ። ወረቀቶቹ እንደ ፌሳችን ነው ኢማጅን የምናደርገው። ሴንተር ደግሞ የምናወጣለት የፊታችን ሴንተር ነው ብለን የግራና የቀኝ አይብሮ እኩል ገባ ብለን መጀመር እንዳለብን ኖቲስ እንድታደርጉት ነው ማለት ነው። ከዛ በኋላ ያንን ስቴፕ ራሱ 7ቱን ቁጥሮች እንደዚህ ከመሀል እኩል ገባ ብላችሁ ትደግሙታላችሁ ማለት ነው። ከዛ ዶቶቹን እንዲሁ ታገናኙታላችሁ ማለት ነው። እዚህ ጋር ቻሌንጅ የሚያደርጋችሁ ምንድን ነው? ላይን የለውም። እንደ ስኩዌር ሉኩ እንደዚህ ላይን የለውም። ራሳችሁ ናችሁ ማለት ነው ባላንስ እያደረጋችሁ ቦታዎችን ጠብቃችሁ ዶቶቹን የምታስቀምጡት ቁጥሮቹን ማለት ነው። ከዛ ይሄንን ስቴፕ በጣም ብዙ ጊዜ በግራ በቀኝ ያደረጋችሁ ላይ ተደጋግሙታላችሁ ማለት ነው። አሁንም እዚህ ጋር በጣም እንትን ማለት ያለባችሁ ምንድን ነው? ዶቶቹ እኩል መቀመጥ አለባችሁ። 7 ቁጥር በግራም በቀኝም እኩል ከፍ ዝቅ ሳይል ማለት ነው። እንዲሁም ደግሞ የተጀመረበት ሁሌም 1 ቁጥር እና 3 ቁጥር ለብቻ ሁለቱም ሊሆን ይችላል። 1 ቁጥር 3 ቁጥር ሁሌም እኩል መስመር ላይ መሆን አለባቸው። ካልሆነ አይብሮዎችን ልክ አይመጣም ማለት ነው ቁጥሮቹን። ስለዚህ በጥንቃቄ ማለት ነው። ሁሌም አይብሮ ስትሰሩ እንደዚህ ፌስ ላይ ማለት ነው የመጀመሪያ የጀመርንበት የተነሳንበትና የምናበቃበት ቴሉ እኩል ላይን ላይ እንደዚህ ቀጥ ያለ ላይን ላይ እኩል መሆን አለበት ማለት ነው። ከፍ ዝቅ ማለት የለበትም። ካልሆነ ቅድም እንዳልኳችሁ ፐርፌክት አይመጣልንም ማለት ነው። ከፍ ዝቅ ማለት የሚችለው ስትሬት ወይም ከርቭ ቅንድብ መስራት የምንችለው 7 ቁጥርና 6 ቁጥርን ከፍ ዝቅ ማድረግ ብቻ ነው እንጂ ሁሌም የመጀመሪያ 1 ቁጥርና 3 ቁጥራችን እኩል መስመር ላይ ነው መሆን ያለባቸው ማለት ነው። ስለዚህ አሁንም እዛ ላይ የሰራነውን ስቴፕ እዚህ ላይ ድጋሚ እንደግመዋለን ማለት ነው። አንግሎቹን ወደ ከርቭ እየቀየርን ማለት ነው። የመጀመሪያውን በላጲስ እያጠፋን እንደዚህ ወደ ሪል ወደ መሰለ አይቀይረዋለን ማለት ነው። ይህንን መጀመሪያ ሉክ ላይ በቀጣይ ደግሞ ያ በስኩዌር ደግሞ እንደዚህ በልሙጥ ሉክ ላይ በጣም ደጋግማችሁ ብዙ ጊዜ እየሰራችሁ ወደ መሆን ነው የምትመጡት ማለት ነው። ከዛ በኋላ የተዋጩ አይብሮች ውስጥ ያገኘሁት ግን የት ነው የማወርደው? ፕራይስ ላይ ምናምን እንደዚህ ላይ እየሰማራችሁ አይብሮ ሼፕ አግኝተዋል። ከኮምፒውተር ፐርፌክት የሆናችሁ ትመጣላችሁ ማለት ነው። ስጨርሱ ወደ እጃችሁ ላይ ወደ መስራት አሻንጉሊት ካልሆነ ደግሞ ወደ እጃችን ላይ ስማቸውን ማለት ነው። 7 ቁጥር እንዴት ስትል 1 ቁጥርና 3 ቁጥር እኩል ነው የሚለውን ቼክ እያደረጉኝ ነው ማለት ነው። ወይዘቡ ለጀማሪ ብቻ ስራው ላይም ላለ ኢንተል ኤክስፒሪየንስ በጣም ብዙ ጊዜ እንዲሰራው ስቴጁ ማለት ነው። የሰራሁትን ማለት ሰራሁት እንደዚህ ለዋለው ማለት ነው። ከዛ በኋላ መሙላት ነው። እንደዚህ ይመስል አድርገን በእርሳስ
በኋላ ዳርዳሩ ማለት ነው ከላይ በኮንሲለር ማለት ነው። ለኔክስት ስቴፕ ለአይሻዶ ሬዲ እናደርጋለን ማለት ነው። ይሄ በጣም በተደጋጋሚ ውስጥ በቀላሉ እንደዚህ የምትሰሩ ከሆነ አይብሮን አይከብዳችሁ ማለት ነው። ስለዚህ እንደዚህ አይነት ሌላም ከምትፈልጉ ከሆነ ፎሎ ኮፒ ሊንክ ሼራችሁ ሰብሆኑ ላለ ባይ አንድ ቪዲዮ ለቅና ከዛ በኋላ